በየትኛውም ዓለም የምትገኙ ኢትዮጵያውያን እንግዲህ ፓስፖርትን በተመለከተ ምንም ጥያቄ ካላችሁ የኢሚግሬሽንና የዜግነት አገልግሎት ቢሮ ገላግሌ የሆነ ነገር ይዤላችሁ መጥቻለሁ እያለን ይገኛል። በአሁኑ ሰዓት ከዚህ ቀደም እንደምታስታውሱት የነፃ የስልክ ጥሪ ማድረግ እንደምንችል ሁላችሁም የምታስታውሱት ነው። እኔም ሞክሬው አውቃለሁ። አክቹሊ ተነስቶልኝም ያውቃል። አብዛኛውን ጊዜ ግን አይነሳልኝም ነበር፣ አገልግሎቱን ብዙ አላገኝም ነበር። ነገር ግን የማስታውሰው ጊዜ አለ ስልኩ ተነስቶልኝ የምፈልገውን ጥያቄ ጠይቄ ምላሽ ማግኘት አውቃለሁ። እንዳልኳችሁ ግን ኢፌክቲቭሊ እየሰራ አልነበረም። እኔ ፐርሰናሊ በተደጋጋሚ ሞክሬ ምላሽ ስላላገኘው ማለት ነው። አይ ዶንት ኖ ቢዚ ሆነው ነው ምን ተፈጥሮ ነው የማውቀው ነገር የለም። በአሁኑ ሰዓት ግን እንግዲህ የኢሚግሬሽን ቢሮ አዲስ የምስራች ለእናንተ እጅግ በጣም ወሳኝ የሆነ ሊንክ ይዤላችሁ መጥቻለሁ። በዛ ሊንክ በመግባት በቀላሉ የምትፈልጉትን ነገር ታይፕ አድርጋችሁ ጽፋችሁ መጠየቅ ትችላላችሁ። ፈጣን ምላሽ የምሰጣችሁ ይሆናል እያለን ይገኛል። እንግዲህ የኢሚግሬሽን እና የዜግነት አገልግሎት ቢሮ በኢትዮጵያ በየትኛውም ዓለም ለምትገኙ ኢትዮጵያውያን ማለት ነው። ጥያቄ ካላችሁ ይህን ሊንክ በመጠቀም ምላሽ ማግኘት የምትችሉ ይሆናል ማለት ነው። እስኪ እኔ ለመሞከር ያክል አንዳንድ ጥያቄዎችን ጠይቀውና አብረን ምላሹን በምን ያህል ደቂቃ ያደርሰናል፣ ምላሹስ ምን ያህል አኪዩሬት ነው ኦር ትክክለኛ ነው ኦር ደግሞ በምንፈልገው ልክ ምላሽ ይሰጠናል ወይ የሚለውን ነገር አብረን የምንከታተል ይሆናል። ብዙዎቻችሁ ሊንኩን ፈልጋለን ያላችሁኝ ትገኛላችሁ። ሶ ሊንኩን በዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ይሆናል። ዲስክሪፕሽን ላይ ኦር ደግሞ የኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ሊንኩን እናንተ ሞክራችሁ ይሰራል አይሰራም ኦር ምን ያህል ኢፌክቲቭ ነው፣ ምን ያህል ምላሽ ሰጥቷችኋል፣ በምትፈልጉት ልክ የሚያረካ ምላሽ ይሰጣል የሚለውን ነገር ካያችሁ በኋላ የኮሜንት ሴክሽን ላይ የእናንተን ምላሽ አስቀምጡልኝ። ምናልባት እንደ ግብአት ደግሞ ለኢሚግሬሽን ቢሮ ይጠቅመው ይሆናል ብዬ አስባለሁ። ሊንኩ በደንብ እየሰራ ካልሆነ በጉዳዩ ላይ ድጋሚ እንዲያስብበት እናደርግ ይሆናል። እንግዲህ ድምጻችን ተሰምቶ ያን ማድረግ የምንችልበት እድል ይኖራል። ሞክሬው ምላሾች ተሰጠውኛል። በምን ያህል ፍጥነት ምናምን የሚለው ነገር አብረን እየሞከርን ነው የምናየው። እስኪ እንግባና አብረን ቼክ እያደረግን ጥያቄዎችን እየጠየቅን ምላሹ በምን ያህል ፍጥነት ይሰጣል፣ ምን ያህል አኪዩሬት ነው የሚለውን ነገር አብረን እንመልከት። እሺ እንደምትመለከቱት እንግዲህ የኢሚግሬሽን እና ሲቲዝንሺፕ ኦር ደግሞ የኢሚግሬሽን ቢሮ የቴሌግራም ቻናል ላይ ገብተናል። እሱ ጋር ገብተን ሊንኩን እንጫናለን ማለት ነው። ሊንኩን ተጭነን ቀጥታ ቻት ወደምናደርግበት ኦር ደግሞ በጽሁፍ መልእክት በመላክ ምላሽ እናገኛለን ብለን ወደምናስበው ፔጅ እንገባለን ማለት ነው። እስኪ አብረን እንመልከተው። እዚህ ጋር እንደምትመለከቱት እንግዲህ ሃይ ሃው ካን ዊ ሄልፕ ሚል ነገር መጥቶልኛል። ምን እንዴት እናግዝህ ሚል ነገር ነው የመጣልኝ። እሺ እዚህ ጋር ገብተን እንደምትመለከቱት ጥያቄያችንን እንጠይቃለን። ካን አይ አፕላይ ባይ ማይሰልፍ ያልኩት ነው። ራሴ መሙላት እችላለሁ ወይ ቤቴ ሁኜ ማለት ነው። ጠይቀነዋል እንግዲህ እንጠብቀዋለን። ካን አይ አፕላይ ባይ ማይሰልፍ ቤቴ ራሴ መሙላት እንደምችልና እንደማልችል እንዲነግረኝ ጥያቄ ጠይቄዋለሁ። እየጠበቅኩት ነው። እዚህ ጋር እንደምትመለከቱት እንግዲህ 10:55 ላይ ጠይቄዋለሁ ጥያቄ ላይ የምትመለከቱት በስተት የጠየቁት ጥያቄ ስለሆነ ነው። ሶ 10:55 ላይ ካን አይ አፕላይ ባይ ማይሰልፍ ብዬ ጠይቄዋለሁ። እስኪ ቤቴ በራሴ መሙላት እችላለሁ አልችልም የሚለውን ነገር የሚነግረኝ ይሆናል ማለት ነው። እየጠበቅን ነው። ምላሹን አብረን እንጠብቅ። አይተውታል አላዩትም የሚለው ነገር የሚነግረን ከሆነ እንሞክር። ግን ምንም የሚነግረን ነገር የለም። እንዳዩት እንዳላዩት ላይክ እንደ ቴሌግራም ላይ ሁለት ራይት ምልክት ካለ አይተውታል የሚል መልእክት ይኖረዋል ለኛ። እዚህ ጋር ግን ምንም አይነት ምልክት የለውም። አይተውታል አላዩትም የሚለውን የምናውቅበት ምንም መንገድ የለም። እስካሁን ምንም አይነት ምላሽ አልተሰጠኝም። ኦፍ ኮርስ ስንት ነው? 55። እሺ እዚህ ጋር እንደምትመለከቱት እንግዲህ ኦልሬዲ በጣም ተስፋ ቆርጬ በጣም ረጅም ሰዓት ቆይቶብኝ ልወጣ ስል ከበደ የሚባል ዘ ሶ ኮልድ ከበደ እዚህ ጋር የምታዩት ምላሽ እየሰጠኝ ይገኛል ማለት ነው። ይሄ ደስ የሚል ነገር ነው። ፋይናሊ ምላሹን ማግኘት በራሱ ቀላል ነገር አይደለም። እንደምትመለከቱት ምላሽ አግኝቻለሁ ማለት ነው። ኦኬ ምናልባት ይሄንን ኮንሲደር ማድረግ እንችላለን። ሰዓቱ እኔ የገባውበት ሰዓት ሌት ሊሆን ይችላል የሚል ግምት አለኝ። አይ ቲንክ ኦር ደግሞ የሻይ ሰዓት ሊሆን ይችላል፣ ወጥተው ሊሆን ይችላል። ኤአይ ካልሆነና የከስተመር ሰርቪስ ከሆነ ይሄንን ነገር አገልግሎት እየሰጠ ያለው የሚገኘው ሶ እንደዛ ብለን ኮንሲደር እናድርገው። ቀደም ብዬ እንደነገርኳችሁ ይሄን ነገር ሞክሬው ስለነበረ ከዚህ ባነሰ ፍጥነት ነው ከዚህ ባነሰ ደቂቃ ነበር ምላሽ ሰጡኝ የነበረው። አሁን ግን
ትንሽ ሌት ሆኖብኛል። እንደዛም ሆኖ ግን ከቆይታ በኋላ ምላሹን ማግኘት ችያለሁ ማለት ነው። ድጋሚ የምንሞክረው ግን በአማርኛ መመለስ ይችላሉ ወይ፣ በአማርኛ ታይፕ አድርገን ምላሽ ማግኘት እንችላለን ወይ የሚለውን ነገር እንመለከታለን ማለት ነው። በእንግሊዝኛ እንደተመለከታችሁት ጽፈን ምላሽ አግኝተናል፣ የምንፈልገውን ምላሽ አግኝተናል። ሶ አሁን የምንሞክረው በአማርኛ ጽፈን በአማርኛ የጻፍነው ምላሽ ማግኘት ይችላል ወይ የሚለውን ይሆናል ማለት ነው። ከበደን እንጠብቀዋለን የተወሰነ። እንደነገርኳችሁ ምናልባት ይሄ ነገር ምናልባት የቆየ አሚን ምናልባት ይህን ነገር ይህ ሰርቪስ የተጀመረው እንግዲህ ማርች 6 ነው። ዛሬ ማርች 14 ነው። ወደ 8 አካባቢ ቀን ሆኖታል። ሶ በዚህ አጭር ጊዜ ውስጥ እንግዲህ ብዙ ያውቀዋል የሚል ግምት የለኝም። አውቆት ከሆነ ታስፋይን ብዙ ከዛ ውጭ ግን በዚህ ልክ በጣም ቢዚ ይሆናሉ ብዬ አልገምትም። ሆፕፉሊ ምላሻችንን የምናገኝ ይመስለኛል። እየጠበቅኩ ነው በጉጉት። I hope I will have the answer soon. እየጠበቅን እንገኛለን። አይ ሆፕ ምላሽ ይሰጠኛል የሚል ግምት አለኝ። ያው የከስተመር ሰርቪስ ላይ የሚሰሩ ሰዎች ብዙ ጊዜ ቢዚ ናቸው። እሱን እንረዳለን፣ ገምታለሁ። ያ ሀፕን ሊያደርግ ይችላል። ሶ መታገስ መቻል አለብኝ። የጠየኳቸው ጥያቄዎች እጅግ በጣም ሲምፕል ናቸው። ባይ ዘ ወይ እዚህ ጋር እንደምትመለከቱት በጣም ስለቆየብኝ ምላሽ ሳላገኝ በጣም ረጅም ሰዓት ስለቆየው ድጋሜ ጠይቄዋለሁ። ሌላ ጥያቄ ጠይቄዋለሁ። አሁንም በአማርኛ ነው የጻፍኩለት። እስኪ ምናልባት ለዚህ ደግሞ ምላሽ የሚሰጠኝ ከሆነ በሚል ሌላ አማርኛ ሌላ ጥያቄ ጠይቄዋለሁ። ወይ ጥያቄው ግልጽ ካልሆነ እስኪ አብረን የምንመለከት ይሆናል ማለት ነው። ኦኬ ፋይናሊ እዚህ ጋር እንደምትመለከቱት እንግዲህ ምላሽ እየሰጠኝ ይገኛል። በጣም ረዥም ደቂቃ አይባልም ሆነ ለመናገር ከ5 እስከ 10 ባልሞላ ደቂቃ ውስጥ ነው ምላሽ እየሰጠኝ የሚገኘው። እስኪ በእናንተ እይታ አጭር ነው ረጅም ነው ምላሹ ፈጣን ነው የሚለውን ነገር በኮሜንት ሴክሽን ጻፉልኝ። እስኪ በቂ የሚባል ነው ምናልባት ምንድነው ይሄ ሰርቪሱ ከቆይታው አንፃር እጅግ በጣም አጭር ጊዜ ስለሆነና ገና ክራውድድ ስላልሆነ በጣም ብዙ ሰው የተጠቀመው አይመስለኝም። ሶ በጣም ብዙ ሰው መጠቀም ሲጀምር ምናልባት አስቸጋሪ ሊሆን ይችላልና አሁን ባለበት ስታተስ አሁን የቅርብ ጊዜ እንደመሆኑ ብዙ ተጠቃሚ እንዳለመኖሩ አይ ዶንት ቲንክ በዚህ ልክ በጣም ክራውድድ ይሆናል ብዬ አልገምትም። ምላሹ ፈጣን ነው አይደለም የሚለውን እስኪ ከእናንተ መስማት ስለምፈልግ ነው። ምላሻችሁን አስቀምጡልኝ። ኤኒዌይ ከበደ እየጻፈልኝ ይገኛል። ምላሹን ጽፎልኛል እንደምትመለከቱት። ሶ አይ ሆፕ ኢትስ ፋይን። የእናንተን ምላሽ መስማት ፈልጋለሁ። ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ።